አንዳንዱ ደግሞ ለምሳሌ ምግብ ቤት ሬስቶራንት ምናምን ሲገባ ዛላ ምግብ ከበላ በኋላ ጥርግ አርጎ ይበላና እጣቱን መላስ የሚያፍራለ አሁን እጣቴን ብልስ ይሄ ልጅ አልጠገበም እንዴ ምን አባላለሁ ብሎ ይተዋል ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ولكن النبي صلى الله عليه وسلم يقول من ይላሉ النبي صلى الله عليه وسلم ከናንተ ውስጥ نعم ከናንተ አንዳችሁ ምግብን በልቶ ከጨረሰ በኋላ እጁን እንዳያጥብ ወይም ደግሞ እንዳያብስ لا يمسح ولا يغسل حتى يلعقها او يلعقها سبحان الله እስከሚልሳት ድረስ ጣቶቹን እስከሚልስ ወይም እስከሚያስልስ መላስ ምናምን አንተ ካልተመቸ እዚያ ሰዓት ሚስት ካለች ካጠገብ እንኪላሽ ወላጆች ለልጆች ሚስት ለባሏ እናንተ ግን ገና ናችሁ አይደል እንደገና ደግሞ ባል ለሚስቱ ይቻላል እንደውም ፍቅርን ይጨምራል نعم ስለዚህ እንደዚህ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ያፍራል በቃ የሰዎችን ውዴታ ፈልገው አላህን ሊያስቆጣ ማለት ነው ከሐዲስ ጋር መጋጨት ነው ከሸሪዓው ጋር መጋጨት ነው መርሐባ